በ23 ዓመቱ የ$500,000 ፈንዲንግ ያገኘውን የበረከት እንግዳን የማርኬቲንግ ስትራቴጂ ላሳያችሁ። በረከት ኮዲንግ ራሱን ያስተማረው፣ ይህንንም ሲያደርግ 3 ዓመት ብቻ ፈጅቶበታል። በመጀመሪያ ስራውም የቴሌግራም ሰርችን የሚያቀል ገበያ ሰርች የተባለ ዌብሳይት ሰራ። ባሰበው ልክ ግን ሰዎች ጋር ሊደርስለት አልቻለም። ነገር ግን ይሄ ስራው ከብዙ ሰዎች ጋር አስተዋውቁት ነበር። ስለዚህም ተቀጥሮ የሚሰራበትን የስራ መስክ አገኘ። በትርፍ ሰዓቱ የተለያዩ አፕሊኬሽኖችን ጨምሮ ይሰራ ነበር። ከነዚህ መሃል አንደኛው ቤተር ኦት ፕሮጀክት ነው። ታዲያ ይህንን ፕሮጀክት ዓለም እንዴት ሊያውቅለት ቻለ? 100 ለማይሞሉ የኤክስ ተከታዮቹ በሴፕቴምበር 28 2024 ቤተር ኦትን እንደሚለቅ ተናግሮ ነበር። ነገር ግን ፕሮጀክቱ ገና አልተጠናቀቀም ነበር። በስተመጨረሻም ፕሮጀክቱን ይፋ አደረገ። ከ300,000 በላይ ሰዎች እንዲያዩለት ሆነ። የሚሰራውን ስራ ለሰዎች በግልጽ በመናገር ለሚጠየቃቸው ጥያቄዎች መልስ በመስጠት እናም ተከታዮቹ የሚፈልጉት ውጤት ላይ በማተኮር ዛሬ ላይ በረከት ከ5,000 በላይ ፎሎወሮች በኤክስ ፕላትፎርም ላይ ብቻ አፍርቷል። ቤተሮትም ጊትሀብ በተሰኘው ዌብሳይት ላይ ከ12,000 በላይ ስታሮች አግኝቷል። በዓለም ዙሪያ ከሚገኙ ሶፍትዌር ዴቨሎፐሮችም አድናቆት እየጎረፈለት ይገኛል። 1% ብቻ አመልካቾችን በመቀበል የፈንዲንግ ገንዘብ የሚሰጠው ዋይ ኮምቢኔተር የተሰኘው ድርጅትም በረከትን ሊቀበለው ችሏል።